የኔ አስተዳደግ መጀመሪያ የተወለድኩት እንግዲህ 1965 ዓመተ ምህረት ከዚህ ከአዲስ አበባ 165 175 ኪሎ ሜትር አሰላ ወይም ደግሞ አርሲ ክፍለ ሀገር ከከተማው አንድ 10 ኪሎ ሜትር ወጣ ብላ ገጠር ከተማ ነው የተወለድኩት። ያው እኛ እንግዲህ እኛ አካባቢ የገጠር ልጅ የሚያድግባቸው ምን ይመስላሉ ያልከኝ እንደሆነ እኔ ገና ከህፃንነቴ ጀምሮ መጀመሪያ በግ ከዛ ቀጥሎ ጥጆች ምናምን ከብቶች እያለ እርሻ ማረስ እስከ 3 አመት እንግዲህ ህፃን እንግዲህ እኛ ቤት ውስጥ 10 ልጅ ነው ያለው። እኔ እንግዲህ ወደ መጨረሻው አካባቢ የተወለድኩ ሰው ነኝ። እንግዲህ ተሰልችቼ ነው ማለት ነውና አንድ አመት በቃ ልክ መራመድ ስትጀምር ቤት አይደለም ውጪ ነክ ትወጣለህና እንደውም ከዶሮ ነው የሚጀምረው ጥበቃ ከዶሮሽ ማለት ዛጋ አንዳንዴ ስጥ የሚሰጣህ አለ አይደል እዚህ ጠብቅ ትባላለህና ጨዋታ ይመስላል። አቅም ለነሱ ለዶሮ አታንስም። ይኸው ለበግ እያልኩ ነግሬያለሁ። በአቅም ልክ ነው ሀገር ቤት እና ስንሰራ አይኖርንም። ከዛ 3 አመት ከምናምን ሲሆነኝ እኔ እንደውም ኤርሊ ወደ ትምህርት ቤት የሄድኩ ልጅ ነኝና ምክንያቱም እኛ ትምህርት ቤታችን ወደ 10 ኪሎ ሜትር ስለሚርቅ ቶሎ አንገባም። ለምንድነው? ብዙ ችግሮች አሉ። ለምሳሌ ወደ ትምህርት ቤት ስትሄድ በተለይ በክረምት በሚሆን ጊዜ ወይ መስከረም ላይ ወንዞቹ ይሞላሉ። እኛ ተሻግረን ብዙ ወንዞች ነው አቋርጠን የምንሄደው እና ወንዞች ስለሚሞሉ እንትኑም ስለሚርቅ ቶሎ አንገባም። እና እኔ ግን በድል ሆኖ ታላላቅ ወንድሞቼ ታላላቅ እህትና ወንድሞቼ ስላሉ እዛችሁ ሂዱ ይባላሉ የግድ ስለሆነ እዛ በኤርሊ ኤጅ ገባው። ያው ግማሽ ትምህርት ግማሽ ስራ ትንንሽ ሆኜ አባቴን ከብት በማገድ ምናምን ስረዳ ቆየው። ከዛ ደግሞ እርሻ ያው ብዙዎቹን ነገሮች ቶሎ ልክ እንደ ሩጫው ነው ያሮጥኳቸው። ለምሳሌ ገጠር በነበርኩ ጊዜ ከብቱንም ለማግወድ ፈጣን ነበርኩ፣ እርሻም ለመግባት ፈጣን ነበርኩ። ኢንክሉዲንግ እኔ ጎጆ የራሴን ጎጆ ለመስራት ጎጆ ማለት በገጠር ከቤት ወጥተህ የራስን ቀልሰህ ነው የምትተኛ እና ለሱ ሁሉ በጣም ፈጣን ነበርኩ ማለት ቶሎ ነበር የማደርገው። እንደዚሁም እዛ አገር ቤት ብዙ ነገሮችን ከትልልቅ ሰዎች ጋር መዋል በጣም ያስደስተኝ ነበር። ትልልቅ ሰዎች ጋርና ብዙዎችን ስራዎች አባቴን ተክቼ ሁሉ ሰራ ነበር ማለት ለግብርና። እንደውም መጨረሻ ምናምን ጉልበቴም እየጠነከረ ሲመጣ እንደው በኤርሊ ኤጅ እንደው ጠንካራም ስለሆንኩ ነው መሰለኝ በዛ ጊዜ እንደውም አባቴ እርሻ ምናምን ወይ አንዳንድ ልጁ ላከው እንትን ኃይልዬ ላካት ይባላል እና እዛ በቃ በደንብ ጉልበት ሳልሰስት ነው የምሰራው። እስከ 10ኛ ክፍል እስከ 11 እስከሆን ድረስ ከገጠር አልወጣሁም። በኋላ ግን 11ኛ ክፍል ሲሆን ወደ ከተማ አባታችን የሆነ አዳሰላ ቤት ስለነበረ ወደ ከተማ ለ2 አመት ከተማ እንትን አልኩ ማለት ነው። ከተማ ነው እና 9ኛ ክፍል ነው ግን ሩጫ የጀመርኩት። ሩጫ አጀማመሬ ምናልባት ከዚህ በፊት እንደነገርኳችሁ በአጋጣሚ ነው። በአጋጣሚ ማለት ምንድነው? ፎርስ ሩጫን ወደዋለሁ። ከምሩጽ ይፍጠር ሞስኮ ኦሎምፒክ 1972 ዓመተ ምህረት ካሸነፈ ጀምሮ በቃ እንደ ምሩጽ ይፍጠር መሆን በጣም ምኞቴ ነበር እና 9ኛ ክፍል ያሰላ አጠቃላይ 2ኛ ደረጃ ትምህርት ቤት ውድድር ሌላ ትምህርት ቤት ወክለን እንድንሄድ ልጆች እየፈለገ ነበር ማለት 11 እና 12ኛ ክፍል። እኔ ደግሞ ትንሽ ነኝ 9ኛ ክፍልና አስተማሪውን ብለምንም ቢያለኝ መጨረሻ 2 ሰው ብቻ ስላገኘ 3ኛ ሰው 1500 የሚወዳደር 3ኛ ሰው እየፈለገ እያለ ስጨቃጭቀው እኔ በቃ ይሟላና ይሂድ ብሎ ላከኝ ማለት እዛ ውድድር ላይ በማሟያ ማለት በቃ ሌላ እና ውድድር እሁድ ከሰዓት በኋላ ነው እና እዛ ሄድኩና ተወዳደርኩ። ስወዳደር እንግዲህ 1500 ስንት ዙር እንደሆነ አላውቅም። እኔ በቃ መሮጤ ግን አለና በቃ 2 ነገር ነግረውኛል። ተኮሳል አሉ ትነሳለህ፣ አንድ ዙር ሲቀር ይደወላል ብለውኛል። ደውላልና ተተኮስኩ ከመሃላቸው ሄድኩ። እነሱ በታክቲክ እየጠበቁ ነው ያውቁታል። አዙሩ እኔ 10 ሜትር 20 ሜትር 50 ሜትር 60 ሜትር ርቄያቸው እንዲሁ በቃ እንትን ስል ተደወለ። አንድ ዙር ነች ማለት ነው የቀረች ብዬ በቃ ያለ የሌለኝ
እነሱ ደግሞ በታክቲክ ፊኒሽንግ ሲመጡ ቴት ይድረሱብኝና አሸነፉ። እና በማግስቱ ትምህርት ቤት ሰኞ ጠዋት ነው እና ትምህርት ቤት ላይ ዳይሬክተሩ ጠራኝ እንትኑ ላይ ፖዲየም እንትን ባንዲራ አከባበር ላይ ይኸው ኢትዮጵያ እንትናች ትምህርት ቤታችንን ወክሎ ትላንትና ያሸነፈ ሲባል በቃ ሁሉ አጨበጨበ። 9ኛ ክፍል ግን አስበዋል 9ኛ ክፍል ሮጭ ለ12ኞቹ ሁሉ ያጨበጭቡለት ለካ ሩጫ ተጠቅማለች። በቃ በዛ ቀጠልኩ ማለት ነው ሩጫ።